ሌላ አምስተኛው የቢንጎ ጌም የሰራ ነው የካርታ ቢንጎ ነው። እዚህ ጋር ፈላጊ ቁጥር እንመርጣለን። እዚህ ጋር ብሩን እናስቀምጣለን። እዚህ ጋር ደግሞ ፓተርኑ የሚጫወትበትን ከዛ ስታርት እንለዋለን። እንደዚህ ጀምራል። ጨዋታው ሊጀምር ነው። ከዛ እዚህ ጋር እናስጀምረዋለን ማለት ነው። ጨዋታው ተጀምሯል። ሰው ጋር የሚጠራው ላይክ እንደ ኖርማል ቢንጎ ሳይሆን ካርቴላ ነው። 9 ልብ 9 ልብ ጠራ። 8 ዳይመንድ እያለ የተጠሩ ይሄዳሉ ማለት ነው። 8 ፍላወር ሰው እንደ ኖርማል ቢንጎ የቪ 4 ጦር የአይ ከ15 እስከ 30 6 ጦር ካርታ ላይ ያሉትን እንትኖች ነው። 2 ዳይመንድ 7 ዳይመንድ ኬ ፍላወር ልብ ማለት ያው ከኤ ጀምሮ እስከ 5 ጦር ድረስ ይሄዳል። ከዛ ጄ ከዛ ኬ ኪው ከዛ ኬ ያለ 1 ዳይመንድ ፍላወርም እንደዛው የጦርም እንደዛው 1 ልብ እንደዛው ነው ማለት ነው። ጄ ዳይመንድ ኬ ጦር እዚህ ጋር ደግሞ ሪሰንት ኮሎች ያሰራል። እዚህኛው ፓተርን ነው። እዚህ ጋር ቦነስ ነው። እዚህ ጋር 7 ጦር ድምጽ 4 ዳይመንድ ሳለው አማርኛ፣ ኦሮሞኛ፣ ትግርኛ፣ ወላይተኛ አለ፣ ሲዳመኛ 3 ልብ አብዛኛው ኢትዮጵያ 8 ጦር አብዛኞቹ አሉ። እዚህ ጋር ነው በጣም ብዙ አይነት 7 ልብ መቀያየር ይቻላል። 6 ፍላወር 6 ልብ። ስለዚህ ቼክ ስናደርግ እዚህ ጋር ስቶፕ እናደርግና ጨዋታው ቆሟል። እዚህ ጋር መልቼ ቼክ አደርጋለሁ ማለት ነው። ይህ ቁጥር አላሸነፈም። ከሸነፈው አሸነፈ ይለናል። ካላሸነፈ ደግሞ አላሸነፈ ይላል። ሰው እንደ አይነት ቢንጎ ከፈለጋችሁ ወይ 951050364 መደወል ይቻላል። ኤቭሪቲንግ እዚህ ጋር ያሉት ነገሮች ከማጫወት ውጪ ሁሉም መቆጣጠሪያው ኤቭሪቲንግ በራሱ አለው። ሪፖርት ብናይበት ከፈለግን እዚህ ጋር ዴይሊ የሰራነውን ቦነሶችም ካሉ እንደዚህ ደግሞ ስታቲክሱን እንዲሁ ካርቴላ መቀየር ከፈለግን መቀየር እንችላለን ወደ ፈለግነው። እዚህ ጋር የተለያዩ ሴቲንጎች አሉ ማስተካከል ከፈለግን። ሪቻርጅ ማድረግ ከፈለግን በዚሁ ሪቻርጅ ማድረግ እንችላለን። ባላንሳችን የቨሪፊኬሽን ኮድ ከአድሚኑ እንቀበላለን ወይም አድሚኑ ሊሞላልን ይችላል። እንደዚህ ነው የሚሰራው ማለት ነው።